የዴክሲንን ፕሮዳክቶች በጣም ነው የምወዳቸው፣ ግን የካምፓኒውን መሰረት አላቅም ለምትሉ ሰዎች የብዙዎቻችን ጥያቄም ስለሆነ ማለት ነው። ሰላም እንዴት ናችሁ? ሳምሪ ነኝ ወይም ደግሞ ሳም ዴክሴን። እንግዲህ በዛሬው ቪዲዮአችን ላይ ዴክሴን ማን ነው፣ መሰረቱ እንዴት ነው፣ የት ሀገር ካምፓኒ ነው የሚለውን ጀነራል ሀሳቦችን ጠቅለል አድርጌ ባጭሩ ሼር አደርጋችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ አዳዲስ መረጃዎች ስለ ቢዝነስ ስለ ጤና እንዲደርሳችሁ ማለት ነው። በዛሬው ቪዲዮአችን ላይ አጠቃላይ ስለ ዴክሴን ባክግራውንድ በደንብ እንወያይበታለን። አብራችሁን ቆዩ። ከስሙ ስንነሳ ዴክሴን ማለት እንግዲህ ኢትስ አን አብሪቬሽን ዳክሰን ከሚለው ከማንዳሪን ቃል የመጣ ነው። ዳክሰን 3 ትርጓሜዎችን ይይዛል። ዴክሴን ደግሞ የመጣው ኤና ኢን በማውጣት ዴክሴን የሚለውን ቃል መሰረተልን። ስለዚህ ዴክሴንን ስናነሳ ሁል ጊዜ 3 ትርጓሜዎችን በውስጥ የያዘ ነው። ኢንተግሪቲን፣ ትረስትወርዚን እናም ደግሞ ሃፒነስን ወይም ደግሞ ቺርፉልነስን ትርጓሜዎችን ይይዝልናል። ዴክሴን ካምፓኒ እንግዲህ ቤዝድ ያደረገው ማሌዥያ ከምትባል ኤቨርግሪን ከሆነች ሀገር ከዳ ከምትባል ከተማ ላይ ነው። በ1992 ዓመተ ምህረት የተመሰረተ ካምፓኒ ነው። ነገር ግን ኦፊሻሊ ብትፈልጉት በ1993 ብሎ ነው የሚያወጣላችሁ። ይህ ደግሞ የሆነበት ምክንያት ምንድነው መሰላችሁ? 1992 እስከ 1993 ዓመተ ምህረት ድረስ ዴክሴን ካምፓኒ ያመረተውን ምርት መሸጥ አልቻለም። ምንም አይነት ሴልስ አልነበረውም። በዚህም ምክንያት የነበረበትን ቻሌንጅ ማስታወስ ስለማይፈልግ ወይም ደግሞ ማሰብ ስለማይፈልግ ከ1993 የስኬቱን መንገድ ሀ ብሎ ከጀመረበት ዓመተ ምህረት ኦፊሻሊ ላውንች አድርጎታል። ዴክሴን ካምፓኒን የመሰረቱልን አባት ዳቱክ ዶክተር ሊም ሲዮጅን ይባላሉ። እኚህ አባት እንግዲህ ዳቱክ ዶክተር ሊም ማሌዥያዊ ሳይንቲስት ናቸው፣ ፊሎሶፈር ናቸው፣ ቪዥነሪ ናቸው፣ ሪሰርቸር ናቸው፣ እንደዚሁም ደግሞ ፕሮዳክት ኤክስፐርት ናቸው። በጣም ብዙ ሙያ ነው ያላቸው። እንግዲህ ዳቱክ ዶክተር ሊም በሆሊስቲክ ሜዲሲን ላይ ፒኤችዲያቸውን የሰሩ ሲሆን ኮንፈርም የተደረገው ደግሞ በኢንዲያን ቦርድ ኦፍ ኦልተርኔቲቭ ሜዲሲን ነው ማለት ነው። በነገራችን ላይ ግራጁዌት ያደረጉት እጅግ በጣም ህንድ ሀገር ላይ ከታወቀው የኢንዲያን ኢንስቲትዩት ኦፍ ቴክኖሎጂ ከዚህ ነው ግራጁዌት ያደረጉት። ስለዚህ ዴክሴን ካምፓኒ ለዳቱክ ዶክተር ሊም የመጀመሪያ ልጃቸው ነው። በነገራችን ላይ ዴክሴን ካምፓኒ the biggest MLM ካምፓኒ ከሚባሉት ቁጥር 1 በእድሜ ትንሹ ግን ደግሞ ነምበር 1 የሆነ ካምፓኒ ነው። ሲመሰረት ጀምሮ እስካሁን ድረስ በጣም ብዙ ቻሌንጆችን ቢያልፍም ነገር ግን ሁል ጊዜም በእያንዳንዱ እርምጃ ውስጥ የስኬትን መሰላል እየገነባ የመጣ ካምፓኒ ነው። ስለዚህ በተለይ በዚህ በ21ኛው ክፍለ ዘመን ላለ ለወጣቶች ራሳችንን መቀየር ለምንፈልግ ትልቅ ትምህርትም ይሆነን ነው። ከዚህ ብዙ ነገሮችን መማር እንችላለን። ዴክሴን ሲነሳ የሚነሳ አንድ የዓለማችን ንጉስ እጽዋት አለ፣ ጋኖ ደርማ የሚባል። ጋኖ ደርማ ካለ ዴክሴን አለ፣ ዴክሴን ካለ ጋኖ ደርማ አለ። ዴክሴን ሲመሰርቱ ዳቱክ ዶክተር ሊም በዚህ ጋኖ ደርማ ላይ 20 ዓመት ነው ጥናት ያካሄዱት። ይሄ ጋኖ ደርማ ወደፊት በሚኖረን ቪዲዮ ላይ ምንድን ነው የሚለውን ነገር ሼር አደርጋችኋለሁ። አንድ ካምፓኒ እንደ ካምፓኒነቱ ሲመሰረት የራሱ የሆነ ቪዥን ሊኖረው ይገባል፣ ኮንሰፕት ሊኖረው ይገባል፣ የራሱ የሆነ ፊሎሶፊ ይኖራቸዋል። ዴክሴንም የራሱ የሆነ ምን አለን? ቪዥን፣ ኮንሰፕት እንደዚሁም ደግሞ ፊሎሶፊ አለን። ዴክሴን ካምፓኒ በጣም ዩኒክ የሚያደርገው እስከዛሬ ድረስ በኤምኤልኤም ኢንዱስትሪ ውስጥ ካሉ ካምፓኒዎች ዘ ሞስት ዩኒክ የሆነ ኮንሰፕት ቪዥን ኤንድ ፊሎሶፊ ነው ይዞ የመጣው። ከዴክሴን ቪዥን ስቴትመንት ብንነሳ እርግጠኛ ነኝ አብዛኞቻችን የምንስማማበት ነው። ራዕዩ ምንድን ነው? ለሁሉም ሰው ጤና፣ ሀብት እናም ደስታ እንደዚሁም ሲደመር ደግሞ ነፃነትን ሄልዝ ዌልዝ ኤንድ ሃፒነስ ፎር ኦል ማንካይንድ ዊዝ ፍሪደም ከፍሪደም ጋር ማለት ነው ይገባዋል ብሎ የተነሳ ካምፓኒ ነው። በእርግጥም በህይወታችን ውስጥ እኮ ብናይ አንድ ሰው ጤና ከሌለው ደስተኛ ሊሆን አይችልም፣ ሀብትም ከሌለው ደስተኛ ሊሆን አይችልም። ኦልሞስት አብዛኛዎቻችን የፖኬት ካንሰር አለብን። እሱን ለመፍታት ነው የምንሯሯጠው በህይወታችን ውስጥ ማለት ነው። ግን ባላንስ አድርገን መሄድ አንችልም። ምክንያቱም ላይክ አንዱን ስታገኙ አንዱን ታጣላችሁ፣ አንዱን ስታገኙ አንዱን ታጣላችሁ። በቃ የሆነ ቀዳዳ እየደፈንን መኖር ነው ስራችን። ስለዚህ አንድ ሰው በዴክሴን ካምፓኒ ውስጥ በዴክሴን ዓለም ውስጥ ሲመጣ ጤናውንም እያገኘ ሀብት የሚያፈራበትን ሲስተም ቢውልድ ያደርጋል ማለት ነው። ይህንን ጤናችንንም እያገኘን ሀብትም እያፈራን ከሆነ ደስተኛ ማንሆንበት ምንም ምክንያት የለንም። ስለዚህ ይሄ ቪዥን የኛንም ህይወት ይነካል ማለት ነው። ስለዚህ ትክክለኛ ራዕይ ይዞ የተነሳ ካምፓኒ መሆኑን
በዚህ ማየት እንችላለን። ስለዚህ ለሁላችንም ጤና፣ ሀብት፣ ደስታ ይገባናል፣ እንደዚሁም ደግሞ ነፃነትን ጨምሮ። ቀጥሎ ደግሞ ኮንሰፕቱን እንየው። በነገራችን ላይ የዴክሴን ቪዥን ኮንሰፕት እና ደግሞ ፊሎሶፊ በኤምኤልኤም ኢንዱስትሪ ውስጥ ካሉ ካምፓኒዎች በጣም ዩኒክ ነው የሚያደርገው። ደስ የሚለኝ ለዛ ነው። አንዱ ደግሞ ኮንሰፕታችን ምንድን ነው መሰላችሁ? ዋን ወርልድ ዋን ማርኬት፣ አንድ ዓለም አንድ ገበያ። ይህንን አንድ ዓለም አንድ ገበያ በየትኛውም አይነት የገበያ ትስስር ውስጥ አይተንዝም ሰምተንም አናውቅም። በዴክሴን ዓለም ውስጥ ግን አንድ ዓለም አንድ ገበያ ነው ያለው። ለምሳሌ ዴክሴን ካምፓኒ የሚያመርትልንን የተለያዩ ፕሮዳክቶችን፣ ሰፕሊመንቶች፣ ኮፌን ቤቨሬጆች ሊሆን ይችላል፣ ስኪን ኬር ፕሮዳክቶች ሊሆን ይችላል። በነገራችን ላይ በጣም ቫራይቲ ኦፍ ፕሮዳክት ነው ያለው። ኢቨን አርቲኢ ወይም ደግሞ ሬዲ ቱ ኢት የሆኑ ፕሮዳክቶች ራሱ ዴክሴን ዓለም ውስጥ አሉ። እነዚህ ሁሉ ፕሮዳክቶች የትኛውም ዓለም ላይ ዴክሴን ከ192 ከ193 በላይ ሀገራቶች ላይ ብራንች ኦፊሶች አለን። በእነዚህ ብራንች ኦፊሶች ላይ ሁሉ የሚያስቀምጥልንም ፕሮዳክቶች ደሴም ናቸው። ለኢሮፕ፣ ለአፍሪካ፣ ለምናምን ተብሎ የሚለይ ፕሮዳክት የለም። አንድ ዓለም አንድ ገበያ ስለሆነ ያለው እያንዳንዱ የምንጠቀማቸው በዴክሴን ውስጥ የተመረቱ ፕሮዳክቶች የትኛውም ሀገራቶች ላይ ብንሆን አንድ አይነት ፕሮዳክት ነው። በጣም ደስ የሚለኝ ኮንሰፕት ነው። ሌላኛው ኮንሰፕቱ ደግሞ ዋን ቶታል ካምፓኒ ኦር ዋን ሩፍ ካምፓኒ ወይንም ደግሞ በሌላኛው ስሙ ዋን ድራገን ካምፓኒ ይባላል ማለት ነው። ይሄ የሆነበት ምክንያት ፋርሙም ፋክተሪውም እና ማርኬት ፕሌሱ ሃንድል የሚደረገው በዴክሴን ብቻ ነው። ከሶስተኛ ወገን አይገባበትም። ስለዚህ ፕሮዳክቶቹ ኳሊቲያቸውን ስታንዳርዳቸውን ጠብቀው ለ33 ዓመት ሙሉ ሴም ፕሮዳክት እያመረተበት ያለው ትልቁ ኮንሰፕቱ ይሄ ነው። በዚህ ኮንሰፕቱ ብቻ ዋን ቶታል ካምፓኒ በሚለው ኮንሰፕቱ በዴክሴን ፕሮዳክቶች ሙሉ ለሙሉ መተማመን እንችላለን። ለምን ብትሉኝ ሶስተኛ ወገን ስለማይገባበት ሁል ጊዜ አንደኛ ነምበር ዋን የሆኑ ፕሮዳክቶች ነው ፕሮዲስድ አድርጎ ለኛ የሚያቀርብልን ወይንም ደግሞ ለማህበረሰቡ የሚያቀርበው። ስለዚህ በዚህ መሃል ፌክ ፕሮዳክት የሚባል ነገር የለም። ሶስተኛ የዴክሴን ኮንሰፕት ዋን ማይንድ እንለዋለን። ዋን ማይንድ ማለት ማናችንም የትኛውም ቦታ ላይ ብንሆን ከየትኛውም ቦታ ከየትኛውም ስፍራ ላይ ብንመጣ ለአንድ ዓላማ ነው የቆምነው። እሱም ጤና፣ ሀብት፣ ደስታ ለማግኘት። ምንም አይነት ፕሮፌሽን ቢኖርን ምንም አይነት የእውቀት ሌቭል ላይ ብንሆን ወይንም ደግሞ መጻፍም እንኳን ማንበብን ባንችል ዴክሴን ካምፓኒ ውስጥ መተን ግን ለአንድ ዓላማ ነው የምንሰራው፣ ህይወትን ለመቀየር፣ ጤናችንን ለመጠበቅ፣ ደስተኛ ለመሆን። ይህ ኮንሰፕት ደግሞ ሁላችንንም ያግባባናል። ሌላው ዴክሴን ካምፓኒ በጣም ረጅም ጉዞ እንዲጓዝ ያደረገው ለስኬቱ ትልቅ መንገድ የፈጠረለት ፍልስፍናው ነው። ይሄ ፍልስፍናው ወይም ደግሞ ፊሎሶፊው ሎው ፕራይስ ሃይ ኳሊቲ ነው አንደኛው ፍልስፍና። ይህን ደግሞ ስናይ ብዙ ጊዜ በእያንዳንዱ የህይወታችን ዘይቤ ውስጥ የምናገኛቸው በጣም ሃይ ኳሊቲ ከፈለግን ሃይ ፕራይስ ነው የሚኖረው፣ በጣም ሎው ኳሊቲ ከፈለግን ሎው ፕራይስ ነው የሚኖረው አይደለ? በዴክሴን ዓለም ውስጥ ግን የተለየ ነው። ሃይ ኳሊቲ ስታንዳርድ ያላቸውን ፕሮዳክቶችን በሎ ፕራይስ ነው የሚያቀርብልን። ይህንንም ደግሞ ያደረገበት አንዱ ምክንያት እያንዳንዱን የዴክሴንን ፕሮዳክቶች ላይፍ ስታይላችን እንድናደርገው ላይ ጓግተን ብቻ እንድንቀር ሳይሆን ሁል ጊዜ ተጠቃሚ እንድንሆን አፎርድ እንድናደርገው አድርጎ ነው ይህንን ፍልስፍና ተከትሎ እየሄደ ያለው። በዚህም ምክንያት ደግሞ ረጅም ጉዞ ተጉዟል። ሌላኛው ፍልስፍናው ደግሞ ምንድን ነው? እያንዳንዱ ዴክሴን ካምፓኒ ውስጥ ምንም አይነት ፕሮሚሲንግ የለም። በዚህም ደግሞ ምክንያት ሎ ፕሮፋይል ግን ደግሞ ሃይ ኢንካም ጀነሬት የሚያደርግ ካምፓኒ ነው። በዳይሬክት ሴሊንግ ኢንዱስትሪ ውስጥ ወይም ደግሞ በኤምኤልኤም ኢንዱስትሪ ውስጥ በጣም ትልቅ ተጽዕኖ እየፈጠረ ያለው በዚህ ምክንያት ነው። ስለዚህ ዝም ያለ በጣም ዲሰንት የሆነ በጣም ግን ሃይ ኢንካም ጀነሬትን በየአመቱ የሚያደርግ ለእያንዳንዱ ሜምበሮች ራሱ በየወሩ ሃይ ኢንካም ጀነሬት እንዲያገኙ የሚያደርግበት አንዱ ፍልስፍናው ይሄ ነው። ዴር ኢዝ ኖ ኤኒ ፕሮሚሲንግ ግን ደግሞ ህይወታችንን መቀየር የምንችልበትን ሲስተም ቢልድ አድርጎ ሰጥቶናል። እሺ፣ ስለ ኮንሰፕቱ ቪዥን እና ፊሎሶፊ ካወራን እዚህ ጋር ደግሞ የምናየው የዲኤክሴል ሎጎ እያንዳንዱ ቀለማቶች ትርጓሜ ምንድን ናቸው? አረንጓዴ ቀለም ያለው ካክተስ ያለበት ማለት ነው የሚያመላክትን የመጀመሪያ እድገቱን ነው። ዳይናሚክ የሆነ የማርኬት ኤክስፓንሽን እንዳለው ያሳየናል። ከዛም ባለፈ ደግሞ ሄልዝ ቤዝድ የሆነ ኢንዱስትሪ እንደሆነ እናይበታለን። ስለዚህ ሜንሊ ኮሚትድ ሆኖ እድገት ላይ ፎከስ ያደረገ እናም ደግሞ ሄልዝ ቤዝድ የሆነ ካምፓኒ እንደሆነ እናይበታለን። ሌላኛው ደግሞ ቀዩ ኦቫል ያለበት ራይዚንግ ኦፍ ዘ ሰንን ያመለክተናል። ይህም ደግሞ ሁል ጊዜ
ጥሩና ፖዚቲቭ ኢነርጂ ሁሌ ሪፍሬሽ የሆነ ማይንድ እንደሚኖረን ነው። በዚሁ ላይ የሚያመላክተን ወይም ደግሞ ሲምቦላይዝድ የሚያደርገው ሲንግል ማይንድድ እንደሆንን ፕላስ ደግሞ የዴክሴን ቪዥን ስቴትመንት እንደምናሳካበት ወይንም ደግሞ ፐርሲስት አድርገን ስራችንን እንደምንሰራ ነው። ሌላኛው ደግሞ በዴክሴን ዓለም ውስጥ ምንም አይነት ፀሐይ የምትጠልቅበት ሁኔታ የለም። ለምን ብትሉኝ 24 ሰዓት ስለ ዴክሴን ይወራል። የሆነ ሀገር ላይ ቢመሽ የሆነ ሀገር ላይ ይነጋል፣ የሆነ ሀገር ላይ ቢነጋ ደግሞ የሆነ ሀገር ላይ ይመሻል ማለት ነው። ስለዚህ ሁሌ ዴክሴን ውስጥ አዲስ 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 ነገር ነው ያለው። ሰማያዊው ቀለም እንግዲህ ዴክሴን ተብሎ ሆሪዞንታል የተሰመረበት፣ ይሄ ደግሞ ሪፕሬዘንት የሚያደርግልን ውሃን ነው። ውሃ ደግሞ ለሁላችንም በተለይ ደግሞ ለኛ ለሰው ልጆች መሰረታዊ የሆነ ነገር ነው። ስለዚህ ይሄ ቀለም ሪፕሬዘንት የሚያደርግልን ዴክሴን ካምፓኒ ለኛ ምን ያክል መሰረት እንደሆነ በጤናችንም ረገድ በቢዝነሳችንም ረገድ ህይወታችንን በመቀየር ረገድ እንዳጠቃላይ መሰረት እንደሚሆነን ነው። አንደርላይን ተደርጎ ደግሞ የተሰመረው ለእያንዳንዱ ለዌልነስ ጆርኒያችን ለቢዝነስ ዴቨሎፕመንታችን መሰረት እንደሆነ ያሳየናል። በዛሬው ቪዲዮአችን ዴክሴን ማን ነው? ምንድን ነው? በስንት ዓመተ ምህረት የተመሰረተው? ፋውንደሩ ማን ነው? ትርጓሜው ምንድን ነው? ከዛ አልፎ ተርፎ ደግሞ ቪዥኑን፣ ኮንሰፕቱን፣ ፊሎሶፊውን እንደዚሁም የእያንዳንዱን የዴክሴን ሎጎ ላይ ያሉትን ቀለሞች ትርጓሜዎች አይተናል። የዛሬው ቪዲዮ ከተመቻችሁ ላይክ አድርጉት፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። አዳዲስ ቪዲዮዎች ፖስት በማድረግበት ሰዓት ላይ እንዲደርሳችሁ የደውል ምልክቷን ተጫኗት። ሰፖርት ስለምታደርጉኝ በጣም አድርጌ አመሰግናለሁኝ። ኤኒ ጥያቄዎች ካሏችሁ ኮመንት ሴክሽን ላይ መጻፍ ትችላላችሁ፣ መልስላችኋለሁ። ቴንክ ዩ ባይ